በሞስኮና በኪየቭ መካከል ያለው ወታደራዊ ፍጥጫ ወደ አዲስና እጅግ አደገኛ ምዕራፍ ተሸጋግሯል። በመጪው ሳምንት በስዊዘርላንድ ሊካሄድ ከታቀደው የሰላም ድርድር አስቀድሞ ሁለቱም ወገኖች በጦር ሜዳ ያላቸውን የበላይነት ለማረጋገጥና በድርድር ጠረጴዛው ላይ የተሻለ የኃይል ሚዛን ለመያዝ ሲሉ እጅግ አውዳሚ የሆኑ የአየርና የምድር ጥቃቶችን በመለዋወጥ ላይ እንደሚገኙ የተለያዩ ዓለም አቀፍ መገናኛ ብዙሃን እየዘገቡት ይገኛሉ። ዩክሬን በሩሲያ ስልታዊ የወደብና የአየር መንገድ መሰረተ ልማቶችና የኃይል አቅርቦቶች ላይ ያነጣጠረ መጠነ ሰፊ የሰው አልባ አውሮፕላን ወይም የድሮን ጥቃት እየሰነዘረች ሲሆን፣ ሩሲያ በበኩሏ በዩክሬን የሕክምና ተቋማትና በሲቪል መኖሪያዎች ላይ ያነጣጠረ የአየር ድብደባዋን አጠናክራ ስለመቀጠሏ ተነግሯል። በቅርቡ የወጡ የዜና ዘገባዎች እንደሚያመላክቱት የዩክሬን ጦር በሩሲያ ደቡባዊ ግዛት በሚገኘው የተማን የወደብ ተርሚናል ላይ እጅግ ስኬታማ የተባለ የድሮን ጥቃት ፈጽሟል። ይህ የወደብ ቀጠና ለሩሲያ የነዳጅና የጋዝ ምርቶች ወደ ውጭ ሀገራት የሚላኩበት ወሳኝ የሎጂስቲክስ ማዕከል ከመሆኑም በላይ ለወታደራዊ እንቅስቃሴዎች የሚያስፈልጉ የኃይል አቅርቦቶች የሚከማቹበት ስፍራ ነው። በደረሰው ጥቃት የወደሙ የመጫኛና የማውረጃ መሳሪያዎች ላይ ከባድ ጉዳት መድረሱ የተረጋገጠ ሲሆን፣ ይህም የሩሲያን የኢኮኖሚ የጀርባ አጥንት የመምታት የኪየቭ ስትራቴጂ አካል ተደርጎ ተወስዷል። የዩክሬን የደህንነት ምንጮች እንደሚሉት ከሆነ እንዲህ አይነቱ ጥቃት የሩሲያን ጦር የፋይናንስ ምንጭ ከማድረጉም በላይ በግንባር ላይ ለሚዋጉ የሩሲያ ወታደሮች የሚደርሰውን የነዳጅ አቅርቦት በእጅጉ ያስተጓጉላል። ከታማን ወደብ በተጨማሪ የዩክሬን ድሮኖች በሩሲያ የውስጥ ግዛቶች ማለትም እንደ ብራያንስክ ባሉ አካባቢዎች ላይ ያነጣጠረ መጠነ ሰፊ ጥቃትም ሰንዝረዋል። በዚህ ጥቃት ምክንያት የብራያንስክ ግዛት ዋና ዋና የኤሌክትሪክ ማከፋፈያ ጣቢያዎች በመመታታቸው ግዛቱ በአሁኑ ወቅት በአብዛኛው በጨለማ ውስጥ እንደሚገኝ ተዘግቧል። ይህ እርምጃ ሩሲያ ቀደም ሲል በዩክሬን የኃይል መሰረተ ልማቶች ላይ ለተፈጸመ ጥቃት የተሰጠ ያጸፋዊ ምላሽ ተደርጎ ተቆጥሯል። ዩክሬን ጦርነቱን ወደ ሩሲያ ምድር በማስገባት የሩሲያ ዜጎችና ባለስልጣናት የጦርነቱን መዘዝ በቀጥታ እንዲረዱት ለማድረግ እየሰራች መሆኑን ወታደራዊ ተንታኞች ይገልጻሉ። በወታደራዊ መስክ ሌላው ትልቁ ትኩረት የሳበው ዜና ሩሲያ ለአየር መከላከያ የምትጠቀምባቸውን ፓንቲሲር የተባሉ እጅግ ዘመናዊ የሚሳኤል መከላከያ ስርዓቶችን ግማሽ ያህሉን ማውደሙን ይፋ ማድረጉ ነው። ፓንቲሲር የሩሲያን ልማታዊ ተቋማትና የጦር ካምፖች አነስተኛ ድሮኖችና ሚሳኤሎች ለመጠበቅ ታስቦ የተሰራ ቴክኖሎጂ ነው። ዩክሬን ይህንን መከላከያ በከፍተኛ ደረጃ ማውደሟ ወደፊት በሩሲያ ጥልቅ ግዛቶች ውስጥ ለምታደርገው የአየር ጥቃት ሰፊ ቀዳዳ እንደሚፈጥርላት ይጠበቃል ሲል ሮይተርስ ዘግቧል። ይህ ክስተት የሩሲያን ወታደራዊ ቴክኖሎጂ የበላይነት ጥያቄ ውስጥ የከተተ ሲሆን፣ ለኪየቭ ደግሞ ትልቅ ሞራል ሰጪ ድል ሆኖ ስለመመዝገቡ ዘገባው አክሏል። በሌላ በኩል ሩሲያ በዩክሬን ሲቪል ተቋማት ላይ የምትፈጽመውን ጥቃት አጠናክራ ቀጥላለች። በሰሜን ምስራቅ ዩክሬን የምትገኘው የሱሚ ግዛት በሩሲያ ከባድ ጦር መሳሪያዎችና የሚሳኤል ድብደባ ሰለባ መሆናለች። በጥቃቱ 4 ሲቪሎች ከባድ የአካል ጉዳት የደረሰባቸው ሲሆን፣ በግዛቱ የሚገኝ አንድ ትልቅ የሕክምና ማዕከልና ሌሎች ሲቪል መሰረተ ልማቶች ላይ ከፍተኛ ውድመት ደርሷል። የዩክሬን ባለስልጣናት ይህንን ድርጊት የሽብር ተግባር ሲሉ የፈረጁት ሲሆን፣ ሩሲያ ሆን ብላ ለሲቪሎችና የህዝብ አገልግሎት መስጫዎችን ኢላማ እያደረገች መሆኑን ለዓለም አቀፍ ማህበረሰብ አስታውቀዋል። ይህ በእንዲህ እንዳለ በዲፕሎማሲው ረገድም ከፍተኛ እንቅስቃሴዎች እየታዩ ይገኛሉ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በጀርመን በተካሄደው የሙኒክ የደህንነት ጉባኤ ላይ ተሳትፈው ከተመለሱ በኋላ ለሀገራቸው ህዝብ ባደረጉት ንግግር የአየር መከላከያ አቅምን ማጠናከር የየዕለት አስፈላጊው ጉዳይ መሆኑን አጽንኦት ሰጥተው ተናግረዋል። ፕሬዝዳንቱ በሙኒክ ከምዕራባውያን መሪዎች ጋር ባደረጉት ውይይት አዳዲስ የወታደራዊ ድጋፍ ጥልቅ ስምምነቶች በቅርቡ ወደ ኪየቭ እንደሚደርሱ ተስፋቸውን ገልጸዋል። በተለይም ዘመናዊ የጦር አውሮፕላኖችና የሚሳኤል መከላከያ ስርዓቶች ለዩክሬን ህልውና ወሳኝ መሆናቸውን በመጥቀስ ምዕራባውያን ድጋፋቸውን እንዲያፋጥኑ ጥሪም አቅርበዋል። በተጨማሪም ቀጣዩ የሰላም ድርድር በሚቀጥለው ሳምንት በስዊዘርላንድ እንደሚካሄድም በይፋ ተነግሯል። ይህ ድርድር ጦርነቱን በሰላማዊ መንገድ ለመፍታት አዲስ ተስፋ ቢሰጥም በሁለቱም ወገኖች በኩል የሚቀርቡት ቅድመ ሁኔታዎች ግን እጅግ የተራራቁ ናቸው። ሩሲያ የተቆጣጠረቻቸው ግዛቶች በእጇ እንዲቀሩ ስትፈልግ፣ ዩክሬን ደግሞ በ1991 የድንበር ወሰኗ እንዲከበርና የሩሲያ ጦር ሙሉ በሙሉ እንዲወጣ ተጠይቃለች። በጦር ሜዳ ያለው ውጥረት በጨመረበት በዚህ ወቅት የሚደረገው ድርድር ከውጤቱ ይልቅ ለወታደራዊ ስልት ማመቻቻነት ሊውል ይችላል የሚል ስጋት በብዙዎች ዘንድ አለ። በአሁኑ ወቅት የሩሲያና የዩክሬን ጦርነት ወደማይታወቅ የረጅም ጊዜ ፍልሚያ እየተቀየረ ነው። ሁለቱም ሀገራት ከፍተኛ የሰው ኃይልና የቁሳቁስ ኪሳራ ቢደርስባቸውም ወደ ኋላ ለማንሳት ግን ዝግጁም አይደሉም። ዩክሬን በምዕራባውያን የቴክኖሎጂ ድጋፍ የሩሲያን ጥልቅ ግዛቶች የመምታት አቅሟን እያሳደገች ሲሆን፣ ሩሲያ ደግሞ በቁጥር ብልጫና በከባድ መሳሪያዎች የዩክሬንን የመከላከል መስመር ለመስበር ትጥራለች። የዓለም አቀፍ ማህበረሰብ ትኩረት አሁን በሚቀጥለው ሳምንት በሚደረገው የስዊዘርላንድ ድርድር ላይ ሆኗል። ሆኖም ግን
ግን በኪየቭና በሞስኮ ሰማይ ስር እየወረዱ ያሉት ሚሳኤሎችና ድሮኖች የሰላሙ መንገድ ገና ብዙ እሾህ እንዳለበት ያመላክታሉ። ዩክሬን በባህር ኃይል በኩል ያላትን ውስንነት ለማካካስ በርካታ የባህር ላይ ድሮኖችን በመጠቀም የሩሲያን ጥቁር ባህር የጦር መርከቦች ከጥቅም ውጭ እያደረገች ነው። በተመሳሳይ መልኩ በአየር ላይ የምታሰማራቸው ድሮኖች በሩሲያ የነዳጅ ማጣሪያዎች ላይ የሚያደርሱት ጉዳት የሩሲያ መንግስት በዓለም አቀፍ ደረጃ ያለውን የነዳጅ ሽያጭ ገቢ እየቀነሰው ነው። ይህ የኢኮኖሚ ጦርነት የሩሲያን የጦርነት አቅም እየፈተነ ይገኛል። በሌላ በኩል ሩሲያ በዩክሬን ምስራቃዊ ግንባር የምታደርገው ግስጋሴ ምንም እንኳ አዝጋሚ ቢሆንም በከፍተኛ መስዋዕትነት የተወሰኑ መንደሮችን ለመቆጣጠር መቻሏ ይታወቃል። የሩሲያ ጦር በአሁኑ ወቅት የመደምሰስ ጦርነት ስልትን እየተጠቀመ ሲሆን ይህም የዩክሬንን የሰው ኃይልና የወታደራዊ ትጥቅ ክምችት በማሟጠጥ ሀገሪቱን ለማዳከም የታለመ ነው። ሩሲያ ያላትን ሰፊ የሰው ኃይልና የኢንዱስትሪ አቅም በመጠቀም ጦርነቱን ለረጅም ዓመታት ለማስቀጠል መዘጋጀቷን የክሬምሊን ባለስልጣናት በተደጋጋሚ ሲናገሩ ይሰማል። የዩክሬን መንግስት ደግሞ የሀገር ውስጥ የጦር መሳሪያ ምርቱን ለማሳደግ ከፍተኛ ጥረት እያደረገ ነው። ፕሬዝዳንት ዘለንስኪ በቅርቡ እንደገለጹት ከሆነ ዩክሬን አሁን ላይ የራሷን የረጅም ርቀት ድሮኖችና ሚሳኤሎች በከፍተኛ መጠን እያመረተች ትገኛለች። ይህም ከምዕራባውያን የሚመጣው ድጋፍ ቢዘገይም እንኳ ሀገሪቷ ራሷ የመከላከል አቅሟን እንድታቆይ ይረዳታል። ይሁን እንጂ የሩሲያን ዘመናዊ የአየር ኃይልና የሚሳኤል ጥቃት ለመመከት አሁንም ቢሆን የምዕራባውያን ዘመናዊ የአየር መከላከያ ስርዓቶች አስፈላጊነት እንደቀጠለ ነው። የሩሲያና የዩክሬን ጦርነት ወደ 4ኛ ዓመቱ እየተቃረበ ባለበት በዚህ ሰዓት የቀጠናው ሰላም ከመቼውም ጊዜ በላይ አሳሳቢ ሆኗል። በሁለቱም ወገኖች የሚሰነዘሩት ጥቃቶች በሲቪል ነዋሪዎች ላይ እያደረሰ ያለው ሰብአዊ ቀውስ ሊገለጽ የማይችል ነው። በሚቀጥለው ሳምንት በስዊዘርላንድ የሚደረገው ድርድር የጦርነቱን ግለት ይቀንሰዋል ወይስ እንደቀደሙት ሙከራዎች ሁሉ ያለ ውጤት ይበተናል የሚለው ጥያቄ የዓለም አቀፍ ፖለቲካ ተንታኞች ዋነኛ መነጋገሪያ ሆኗል። እስከዚያው ግን በሁለቱ ሀገራት ድንበርና ከተሞች ላይ የፍንዳታ ድምፅና የጭስ ደመና መንገሱን ቀጥሏል። የጦርነቱ መዘዝ ከአውሮፓ አልፎ መላውን ዓለም በኢኮኖሚና በፖለቲካዊ አለመረጋጋት እያናወጠው ይገኛል። በዓለም አቀፍ ማህበረሰብ ዘንድ ትልቅ ግምት የተሰጠው የስዊዘርላንዱ የሰላም ድርድር በሁለቱም ወገኖች በኩል በሚሰነዘሩ አስቸጋሪ ቅድመ ሁኔታዎች ምክንያት ውጤቱ አጠራጣሪ ሆኗል። ሩሲያ በዩክሬን የኢኮኖሚ መሰረተ ልማቶች ላይ የምታደርሰውን ጥቃት እንደ መደራደሪያ ካርድ እየተጠቀመችበት ሲሆን ኪየቭ በበኩሏ የምዕራባውያን ወታደራዊ ድጋፍ እስካልተቋረጠ ድረስ ወደ ኋላ እንደማትል በድጋሚ ያረጋግጣለች። በተለይም በአሜሪካና በአውሮፓ ህብረት የሚደረጉ አዳዲስ የገንዘብና የትጥቅ ድጋፎች ዩክሬን በጦር ሜዳ የነበራትን የመከላከያ አቋም ወደ ማጥቃት እንድትቀይር አስችሏታል። ሆኖም ግን ይህ ወታደራዊ መካረር በሁለቱም ሀገራት ሰላማዊ ዜጎች ላይ የሚያደርሰው ሰብአዊ ቀውስ አሳሳቢ ደረጃ ላይ ደርሷል። በየቀኑ የሚፈጸሙት የአየር ጥቃቶችና የድሮን ውርጅብኞች ጦርነቱ ከግንባር ወጥቶ ወደ ከተሞችና ወደ ንጹሐን መኖሪያዎች መስፋፋቱን ያረጋግጣሉ። በታማን ወደብና በብራንያስክ የኃይል ጣቢያዎች ላይ የደረሰው ጉዳት ሩሲያ ጦርነቱን በገዛ ግዛቷ ውስጥ እንድትጋፈጠው እያስገደዳት ይገኛል። የዓለም መሪዎች በስዊዘርላንድ በሚያደርጉት ስብሰባ ላይ የሚደረስበት ማንኛውም ስምምነት በቀጠናው ዘላቂ መረጋጋት ለማምጣት ብቸኛው ተስፋ ሆኖ ተሰንቋል። እስከዚያው ግን የምስራቅ አውሮፓ ሰማይ በጭስና በባሩድ እንደታፈነ ይቀጥላል።